ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ። እንዴት ናችሁ? እንዴት ከረማችሁ? ዛሬ ደግሞ ቆንጆ የሆነ የጨጓራ አሰራር ይዤላችሁ መጥቻለሁኝ። ከዱለት ወጣ ያለ እንደ ጥብስ አድርገን በጣም ቆንጆ፣ ስራውም ቀላል ነው። አብረን እንስራ። ስራውን ስጀምር እንግዲህ መክተፉ ምናምን አላስገባሁላችሁም። እንደዚህ በዚህ ሳይዝ ከታትፌው ቀቅየዋለሁኝ። ጨጓራውን አንለጣውም፣ በደንብ አጥበን እንደዚህ ነው የምንከትፈው። የተወሰነ ከተቀቀለ በኋላ ብስል ካለ በኋላ በሌላ መጥበሻ ላይ እንደዚህ ጠፈፋ አድርጌ አስቀምጨዋለሁኝ። መረቁን አስቀምጨዋለሁኝ በኋላ ስለምንጠቀመው። በመቀጠል ኩላሊትና ልብ ነው የጨመርኩት። እሱንም አንድ ላይ እንደዚህ ጠበስ ካረኩት በኋላ ስጋ ነው የጨመርኩት። ትንሽ ቅባት ያለው ስጋ ነው የጨመርኩት። ላትም ብንጨምርበት በጣም ቆንጆ ነው ሳይበዛ። እንግዲህ ውሃውን ተፍቶ እንደዚህ በደንብ አብሮ እስኪበስል ድረስ ደግሞ ትንሽ እንጠብቀዋለን። ጨጓራው በደንብ እንዲበስልላችሁ ከፈለጋችሁ መጀመሪያ ትንሽዬ ቤኪንግ ፓውደር ጨምራችሁ ማብሰል ትችላላችሁ። ቤኪንግ ፓውደሩ አያስፈልግም ካልን ደግሞ ከሰል ላይ በደንብ ትንሽ ሰዓት ወስዶ ማብሰል ይቻላል። እንግዲህ ውሃውን ጨረስ ሲያደርግ ቀይ ሽንኩርት ጨምሬያለሁኝ። በመቀጠል ዘይት ጨምሬ አንድ ላይ የተወሰነ እንደዚህ ጠበስ አደርገዋለሁኝ። እንደተመለከታችሁት ጉበቱን አልጨመርኩትም። ጉበቱ አብሮ ሲጠበስ ይቦካል። የሽንኩርቱ ሽታ ወጣ ወጣ ሲል ጠበስ ሲል ነጭ ሽንኩርት ጨምራለሁኝ። የተፈጨ ነጭ ሽንኩርት ጨምሬያለሁኝ። እሱንም አብሬ ጠብሰዋለሁኝ። እንደዚህ የተወሰነ ከጠበስኩት በኋላ ቅመማ ቅመም ነው የምጨምረው። ትንሽዬ እርድ አድርጌያለሁኝ። ከዛ ኮረሪማ፣ ከዛ ቆንዶ በርበሬ ነው የጨመርኩት። እናንተ እንደ ምርጫችሁ መጠቀም ትችላላችሁ። እርዱንም መተው ትችላላችሁ። ትንሽ ከለሩን እንዲያሳምረው ብዬ ነው እርድ የተጠቀምኩት። እንዲሁም በነጩ ደግሞ ከፈለጋችሁ እርዱን መቅረት ይችላል። ከዛ ጨውና ቲማቲም በዚህ መልኩ ከታትፌ ጨምሬያለሁኝ። አንድ ላይ እንግዲህ የተወሰነ ቲማቲሙንም ጠበስ ካረኩት በኋላ ቅድም ቀቅለን ያስቀመጥነውን መረቁን ትንሽ ጨምሬበታለሁኝ። በደረቁ ከፈለጋችሁ እናንተ ውሃውን አለመጠቀም ትችላላችሁ መረቁን። እኛ ቤት ግን በመረቅ ነው በጣም የሚወደደው ይሄ አጠባበስ። ስለዚህ መረቅ ጨምሬበታለሁ። ከዛ እንደምትመለከቱት መጨረሻ ላይ አዝሜሮን፣ ቃሪያ ጨምሬያለሁኝ። በመጨረሻ ደግሞ ትንሽዬ ቅቤ ጨምሬ መውረጃው ሰዓት ደርሷል። ይበቃዋል። የተወሰነ ካንተከትክ ነው በኋላ ይወርዳል። እንዳልኳችሁ በደረቁ ጥብስ የምትፈልጉ ከሆነ በዛም መልኩ ውሃውን ሳጨምሩ አዝሜሮን፣ ቃሪያ፣ ቅቤ አድርጋችሁ መጠቀም ትችላላችሁ። እኛ ቤት ግን በጣም የሚወደደው ከመረቁ ጋር ነው። በዚህ መልኩ እንግዲህ እኔ ከለገበታ አቅርቤዋለሁኝ። እናንተ ደግሞ በመረጣችሁት መልኩ ሞክሩት። በጣም ቆንጆ ለስራም ቀላል የሆነ የጨጓራ አሰራር ነው። ይህን ይመስላል እንግዲህ ተመልካቾቼ የዛሬ ስራዬን ከወደዳችሁት ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁም ኮሜንታችሁን አስቀምጡልኝ። አዳዲሶች ደግሞ ለመጀመሪያ ጊዜ ወደዚህ ቻናል የመጣችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ጥሩ ጥሩ ነገሮችን እንማማርበታለን። እንዲሁም ደግሞ የዘውትር ተከታታዮቼ ሁሌም ጠፋሽ ጠፋሽ ለምትሉኝ ኢንሻአላህ አልጠፋም፣ ብቅ ብቅ ላለሁኝ። እናንተም ደግሞ በደንብ ላይክ ሼር እያደረጋችሁ አበረታቱኝ። በቀጣይ ስራ እስከምንገናኝ ሰላም ሁኑልኝ።